السلام عليكم ورحمة الله وبركاته. ውድና የተከበራችሁ የሀገሬ ሰዎች እንደምናችሁ ደህና ናችሁ ወይ? እንደው መካሪ ያጣኑጉ ስላለው እኔ ሁሌ ነው የምናገረው። ቤተሰቦቼ ብዙ ንግግር አላበዛምና እናትም እንደ እናት ስትከበር ነው ጥሩ። ልጅም እንደ ልጅ አክብሮ ሲኖር ነው፣ ሰው ተከባብሮ ሲኖር ነውና ኢትዮጵያዊነታችን ወዴት ጠፋ? እውነት ወደ አውሮፓ ሲወጣ ሁሉ ነገር ይጠፋል ወይ? ሁሉ ነገር ታጥቦ ይሄዳል ወይ? ደግሞ እኔ በጣም ግራ የገባኝ ሰዎችዬ ወላሂ በቆጥረላችሁ 1 5 6 እናቶች አሁን እኔ እማቃቸው በልጅና በእናት መካከል የሚገባ ሰይጣን በጣም ከባድ ነው። ወላሂ ከናት አፍ የሚወጣው ከይር ቢሆን ራሱ ማር ቢሆን ራሱ መርዝ ሬት አርጎ እንትን የሚያቀርብ ሸይጣን አለና አላህ ይድረስልን። እውነት የሴት ልጅ እናት አላህ ይድረስላትና ግን አንድ ነገር ማለት ፈለኩኝ እኔ ስለዚህች ስለ ሴትዮ ለማውራት ፈልጌ ሳይሆን እቺ ጂጂክ የምትባል ሴትዮ ምንድነው ቤተሰብ የላትም ወይ መካሪ የላትም? ማይናገረውን ልጅ ኮርኩሮ ልጅቷ ናት ሌላ ጊዜ መልስ የምትሰጠው የምትናገረው። ወጣ ራሱ መልስ ሰጣታለች ከዚህም በፊትና ታይ ሃይ ተብላ ነው በጓደኞቿ በትምህርት ቤት። እኔ የዛሬ 7 ዓመት ጀምሮ እነ ሳምሪ ገና በራዲዮ ያሬድ ነጉ ዘፈን ገና አበባ ሲሰጣት ገና ሲጀምሩ ወላሂ ያውቃሉ። ግን እነዚህ ልጆች አሁን ፍሬ ሆነዋል፣ 2 ልጆች አፍርተዋል። ልጅቷን በረካቱሁን ጥሩ ልጅ ናት። ግን ሰዎችዬ ወላሂ ምንድነው እንደዚህ አይነት ነገር? አሁን ይሄ ሜዳ ላይ ተወጥቶ የሚያወሩት ነገር ነው ወይ? ልጁንስ ለምን አዛ ይደረጋል? እስቲ እናንተ ኮሜንት ላይ ቁጭ አድርጉ። እናቶች ምን መሆን ነው ያለብን? ምንስ ማድረግ ነው ያለብን? መህመካን የፈለገ ነገር ቢፈጠር ሊፈጠርም ላይፈጠርም ይችላል። እሷ ያለችው ነገር አሁን እርጉዞና እንዲሆኜ ዶሮ ስሰራ ምናምን ቀባጠራ ምን ነው ተዘራዘርሽሳ? ጂጂክያ ምንድነው እንደው ሰው ዘመድ አጣች፣ ሰው አጣች። ጓደኛ የለም እንዴ? ደግሞ ጓደኞቼ ያውቃሉ እንደዚህ ያውቃሉ። አውዝ ቢላሂ ምን ሸይጣን ረጅም። እኔ እንደው የሚዲያ ሰው መሆኔ ራሱ አስጠላኝ። ወረቢ ምንድነው እንደዚህ አይነት ነገር? መሸፋፈን የሚባል ነገር እንዴ? ሰው ልጁ እኮ ሰው ገሎ ቢመጣ ራሱ ቅብር ጉድጓድ ተቆፍሮ ይቀበራል እንጂ አሁን በዴዚና በእናቷ የተነሳ ነው። ዴዚ አንድ ፍሬ ልጅ ናት። መከራ ነው ይሄ ሶሻል ሚዲያ ላይ የወጣ ሰው። ወላሂ ሶሻል ሚዲያ እኮ እንደ ከይረኛነቱም በላው በጣም ሰፊ ነው። ልጆች ምንም ቢሆን ከባድ ነው። እናት በልጅ እንትን አለመግባት እንዴ! በእናት ሰበብ እኮ የፈረሰ በቤተሰብ የተነሳ የፈረሰ የትዳር ማአት ቤቱ ይቁጠረው። አሁን ልጆቹ ከወለዱ በኋላ ልጅቷ ወላሂ ወደ መስመር ከገባች ብዙ ሄደዋል። እነሱ በጣም አድገዋል። ልክ እንደ አብርሽና እንደ ሩታ ነው ህዝቡ ተቀብሏቸው ያሳደጋቸው ልጆቹንና ይደጉ። አሁንም አላህ ያሳደጋቸው። ግን ጂጂ ምን መሆኗ ነው? እንዲህ ብሎኝ ዶሮ ስሰራ ወጥቼ ሄድኩኝ እረባክሽ ተይ እንጂ ምን ወሬ አጣች? እንደው ወሬ አጣሽሳ? እኔ ወላሂ ይቅርታ አድርጉልኝ በእንደዚህ መጣለሁ ብዬ እኔ ባለፈው ራሱ ምንድነው ላይቭ ላይ ስገባ በስራ ነው መጣለሁ ያልኳችሁ። ምንም ቢሆን ምንም ለምፌስታል አልሸጥም፣ በስራ መጣለሁ ኢንሻአላህ ዱአ አድርጉልኝ ነው ያልኳችሁ። ግን አሁን አናዳኛለች። ለምን እኔ ሀሳብ አልሰጥም? ፋኒ ማለት በጣም ጥሩ ልጅ፣ ኢትዮጵያዊ፣ እናት አክባሪ፣ ያሁሉ ስትሳደብ ያሁሉ ወጣ ወንድሙን ከበሮ ስትል እናቱን የሆነ ነገር ስትል እህትየውን የሆነ ነገር ልጅቷን እንደዛ ተቋቁማዋት ነው መልስ ሰጥቶ አያውቅም። አሁን በዴዚና በአሞራው ምንጥሶ በዛ ሚኪኖ ማን ነው በሚባለው ልጅ የተነሳ በሰውስ የተነሳ ሰውን ለምን ያነሱታል? የአንዱ ስራ የሚየን ወዳብዬ በአንዱ ስራ አንዱ ለምን ይነሳል? ዛሬ አሁን እነሱ 7 ዓመት ሀያት ህይወት መርተው ትዳር ይዘው ወላይ በጣም ሄደዋል። እነሱ እኮ ሰው ይንጫጫል እንጂ ልጆች የፈለገ ነገር ምጥ ይዟት ሳምሪ ማለት ነው ማናት ፌሎን ልትወልድ የመጀመሪያ ልጇን ልትወልድ ምጥ ይዟት
መህመካን የትኛዋ እናት ናት ልጇን ምጥ ሲያንቆራጥጣት ትታ የምትሄደው አልሄድም የምትለው? አረመኔ። እኔ በጣም ጀግና ናት፣ ጎበዝ እናት ናት። ከኢትዮጵያ ልጆቿን ንጥቅ አርጋ ወስታ አይናቸውን እንዲከፍቱ አድርጋለች። በዚህ አደንቃታለሁ። ግን በጣም ደግሞ የምናደድባት የምታስጠላኝ እናትነትን ረሳች። እናትነትን የረሳችው መቼ ነው? ይሄ መሰዳደቡ ወይም መነቋቆሩ አለመግባባቱ ምናምን አይደለም። ምጥ ማለት ሞትና ከሞትና ከመኖር መካከል ነው። ወላሂ እኛ አሁን በሙስሊም ምጥ ያዛት ሴት እንደዛው እያማጠች ብትሞት እያማጠች ራሱ ብትሞት እንትናት ሸሂድ ናት። ሸሂድ ማለት አንድ ለጂሃድ ጦር ወጥቶ ሲወድቅ ወይም ሲሞት አላህ ስብሓነሁ ወተዓላ ቀጥታ ነው ጀነትን የሚወፍቀው። ለዛች እናትም እንደዛ ነው። እቺ ልጅ ማለት ነው። እቺ ልጅ ምጥ ይዟት ስትንቆራጠጥ አብሯት ሚንቆራጠጥ ገንፎ የሚሰራ ገንፎውንም እንዴት ሰራህ በዚህ ወጣ ማን ነው ገንፎ ስራ ያስተማረክ ምናምን እያለች ከምትቀል ጉዷን ሽፍን አርጋ ልጁ ብልግናም ካለበት አላቅም እኔ ያንን አላህ ነው የሚያውቀው። እሷ ተናግረ ያኔ ለምን አልተናገርሽም? ጂጂክያ ለምን ያኔ አልተናገረችም? እኔ በጣም ነው የተናደርኩት። እውነት ይሄ ልጅ ከነ ልጆቹ ነጃህ ላይ ያውጣው ልጅቷንም ጭምር። እና እናቶች አንዳንዴ የፈለገ ሶሻል ሚዲያ ተጠቃሚ ብንሆን አደብ ይኖረን። አደብ ቢኖር ጥሩ ነው። አደብ እቺ ሴትዮ አደብ አጣች። በብሔሩም በዘሩም በምኑ ቅዱስ አሁን እኮ ጭራሽ ራሷን መሊክ ጨዋ ሰራት። ቢሆን ራሱ አይወጣም ይሄ ነገር። ሚዲያ ላይ የሚወጣና የማይወጣ ነገር እንወቅ። ሚዲያ ላይ የሚወጣና የማይወጣ ነገር ማወቅ አለብን። ልጄን እብዬው ለኳትን የፈለገ በበደል ባል ሊበድላት ይችላል። የባል ቤተሰቦች ጂጂን አሳብደዋት ሊሆን ይችላል። ተናግራለች። ይሄ ማንኛውም እናቶች የምናሳልፈው ነው በመላው ዓለም ወይም በኢትዮጵያ ማለት ነው። ኢትዮጵያ አያምጣው የኢትዮጵያ ወንዶችዬ። እና እኔ ነገር አላበዛም። አላህ አደብ ይስጥሽ ጂጂ። እውነት ልጅቷን ሰላሟን አትንሻት። በቃ ሰላሟን አትንሻት። እነዚህ ልጆች ቢለያዩ ውስጣቸው የሆነ ነገር የሻከረ ነገር ግን ልጆቹ የተማሩ ናቸው። በቃ ጎበዝ ናቸው። ማንም መካከላቸው ቢገባ አይሰሙም። አልሰማ ብለው ነው እነሱ ወልደው ያሳደጉትና የሴት ጓደኛ የላትም ሳምሪ ብላ የምትናገረው የሴት ጓደኛ ምን ባሏን ልትደልልላህ ነው እንዴ? የሴት ጓደኛ ዛሬ ያስፈልጋል? የትኛው ኢማን ያላትና የትኛው ቀርባ አልነበረም እንዴ? አንዷ ከነባሏ አብራት ቀርባ አልነበረም እንዴ? ሳምሪ ልክ ናት፣ ጎበዝ ናት። ምንም ጓደኛ አያስፈልግም። ጓደኛ ተብሎ የቀረበ ዛሬ ቤት ያፈርሳል። ባሏን ነው ዞር ብላ የምታው፣ የእሷን ህይወት ነው የምታፈጠው። ምን ያስፈልጋታል? ጎበዝ ጀግና ልጅ ናት እሷ። እና ውዶችዬ ጠንከር ማለት ያስፈልጋል። ሼር፣ ሰብስክራይብ፣ ላይክ እያረጋችሁ እኔ ፋኒን በጣም ማደንቀው በጣም ሞደው ልጅ ነው። አላህ ይወደደውና ከነ ልጆቹ እንዲሁ ማነው ሳምሪንም ጭምር ይጠብቃቸው። ጥሩ አይደል? ከእናት የሚጠበቅ ነገር ለምን አይወጣም? ሌላ ነገር አይዲያ የለም። አይዲያ ጠፍቶብሽ ነው። ላኢላሃ ኢላላህ። ደግሞ ከዚህ ከዩቱብ ቲክቶክ ራሱ በጣም ነው ወሬ የሚነሽረው። በጣም ወሬ ይወጣል። አውዙ ቢላሂ ሚነ ሸይጣን ረጂም። ውዶች እየወዳችኋለሁ። ሰላም አለይኩም ወራህመቱላህ። አላህ አደብ ይስጥሽ ፋኒ። እንዶ ሰብሩን ይስጥ። ሰው ችሎ ይሆነ በቃ ማይናገር ድንጋይ ታናገራለች ጂጂ። ልጁ ወላሂ ዝም ምን ያለው ብዙ ነገር ስትል እራሷ ናት። በቀዳዳ ሻወር ሲታጠብ በቀዳዳ የሆነ ነገሩን አየው። ቀዳዳ ጎንበስ ብለሽ አንቺ እናት አይደለሽ? ምን አስፈለገሽ? የሰው ነውር ሀማም ከገባ በኋላ ሽንት ቤት ከገባ በኋላ የሰው ልጅ ለምን ይኬዳል ወደዛ? ያንቺስ ነውር ይዘርዘር ይመንዘር ከተባለ ማለት ነው። አውዙ ቢላሂ ሚነ ሸይጣን ረጂም። ሲያስጠላ። አላህ ራሱ ወላሂ አፉ ይበልሽ ተሽ